ከአጋሮ ጋር እያወሩ በጭራሽ እያዳመጧችሁ እንዳልሆነ ታዝባችሁ ታውቃላችሁ። የራሳቸውን ተራ ብቻ እየጠበቁ እንደሆነ ያስታውቃል አይደል? እስቲ ይህንን ቪዲዮ አይተን እንመለስ። ማታም ቀንም የፈለግሽው ሰዓት ላይ መደወል ትችያለሽ። ግን በቃ እኔና እሷ በምንመካከረው ነገር ላይ ማንም ጣልቃ ባይገባ ደስ ይለናል። አዎ በቃ ደውይ፣ ችግር የለውም። አንቺ ግን በቃ እሷ ቅር እንዳይላት ግን በቃ ስትደውይ ምናምን ነገር ማለት ጣልቃ እንዲገባብን ስለማንፈልግ ደስ አይለንም። በቃ እኛም ቢሆን እና አንቺ ብትሆኚ ችግር የለውም። አንቺ በቃ ደውይሽ፣ ችግር የለውም። እሺ ከዚህ በኋላ እንዳትደውይ ያለሽ አይደል እንዴ? በቃ እንዳትደውይ ለማታት ልጅ ማነች? ምን ሆነሽ? ማነች? ተረጋጊ መጀመሪያ። እኮ ማነች? እኔ እኮ ቤተሰብም ቢሆን በመሀላችን መግባት የለበትም ልል እኮ ነው። ገና እናትሽ ነች እኮ። ያማል እንዴ? እና መጀመሪያ ትናገር። አንቺ ነሽ እንጂ የሚያምሽ። ስለ አንድ ጸጥተኛ የትዳር ገዳይ እንነጋገራለን። የአጋራችንን ንግግር ጨርሰን ሳንሰማ ምላሽ ስለመስጠት። ጥናቶች እንደሚያሳዩት አማካኝ ሰው የሚያዳምጠው ለ17 ሰከንዶች ያህል ብቻ ነው። ይህም ጣልቃ ገብቶ ንግግር ከማቋረጡ በፊት ማለት ነው። 17 ሰከንዶች ብቻ። ከ40 ዓመታት በላይ ትዳርንና ጥንዶችን ባጠናው የጋትመን ኢንስቲትዩት ወይም ደግሞ ተቋም ጥናት መሰረት ግጭቶችን የምንፈታበት መንገድ የትዳራችንን ስኬት ከ90% በላይ በሆነ እርግጠኝነት ይተነብያል። የትዳር አጋሮን ንግግር ሲያቋርጡ ወይም እነሱ የተናገሩ እርሶ የመከላከያ መልሱን ሲያዘጋጁ አጥፊ የሆነ ስነልቦናዊ መልእክት እያስተላለፉ ነው። ትክክል የመሆን ፍላጎቴ አንቺ ከመደመጥ ፍላጎት በላይ አስፈላጊ ነው እያሏቸው ነው። በጊዜ ሂደት ይህ ትልቅ ቂምና ምሬት ይፈጥራል። አጋሮ ሐሳባቸውን ማካፈል ያቆማሉ፣ ዝምታን ይመርጣሉ እና በትዳራችሁ ውስጥ ያለው ቅርበት እና ፍቅር ቀስ በቀስ ይፈተናል። ታዲያ ይህንን እንዴት እናስተካክለው? የትዳር አጋሮን ንግግር ከማቋረጡ በፊት ሊያደርጓቸው የሚገቡ 3 ወሳኝ ነገሮች ነው። አንደኛ የ3 ሰከንድ ህግ ነው፣ ወይ 3 ሰከንድ ሩል የሚባለው ማለት ነው። አጋሮ ማውራት ሲያቆሙ አፎን ከመክፈቶ በፊት በአእምሮ ውስጥ እስከ 3 ይቁጠሩ። 1 2 3። ብዙ ጊዜ ሰዎች ንግግር የሚያቆሙት ሐሳባቸውን ለመሰብሰብ ነው እንጂ ጨርሰው አይደለም። ይህ የ3 ሰከንድ ክፍተት ስሜታቸውን በነፃነት እንዲገልጹ ደህንነቱ የተጠበቀ ቦታ ይፈጥርላቸዋል። ሁለተኛ፣ ስሜቶንና ሰውነቶን ያረጋጉ። Regulate your body። የማንስማማበትን ነገር ስንሰማ የልብ ምታችን ይጨምራል። እናም ወደ መከላከያ ወይም ማጥቃት ስሜት ውስጥ እንገባለን። መረጃዎች እንደሚያሳዩት የልብ ምቶ በደቂቃ ከ100 በላይ ሲሆን አጋሮ የሚሉትን ነገር በትክክል የመረዳት አቅሙን ያጣሉ። ምላሽ ከመስጠቱ በፊት ጥልቅ ትንፋሽ ስለዚህ ይውሰዱ። ትከሻውን ዘና ያድርጉ። ለመረዳት ያዳምጡ እንጂ ለመከራከር አይሁን። ሶስተኛ፣ ከመመለሱ በፊት የተረዱትን ይድገሙላቸው። like mirror before you reply። የራስዎን ሐሳብ ከመስጠቱ በፊት የሰሙትን መልሰው ይድገሙላቸው። እያልኩ ወይም እያልሽ ያለሽው ይህንን ነው ብለው መድገም። ከዚያም በትክክል ተረድቼሻለሁ ወይ ብለው ይጠይቁ። አይደለም ካሉ እንደገና እንዲያስረዱት እድል ይስጧቸው። የትዳር አጋሮን ህመም ሙሉ በሙሉ ሳይረዱ ችግሩን መፍታት አይችሉም። ማዳመጥ ክህሎት ነው። እናም እንደ ማንኛውም ክህሎት ልምምድ ይጠይቃል። አእምሮን ያድሱ፣ ህይወቶን ይመልሱ። እናም ትዳራችንን እንፈውስ። ዋሽንግተን ወይም በኦሪገን ስቴት የምትገኙ ከሆነ እናም ትዳራችሁ ግንኙነቱን መልሶ ለመገንባት ደህንነቱ የተጠበቀ ቦታ የሚፈለግ ከሆነ በሬዝ ሜርሲ ካውንስሊንግ ያነጋግሩን። ቀጠሮ ለማስያዝ ሊንኩን ከታች ተጫኑ ወይም ደግሞ በዚህኛው ስልክ ይደውሉልን። ለተጨማሪ ጠቃሚ የአእምሮ ጤና እና የትዳር ትምህርቶች ላይክ፣ ሼር እና ሰብስክራይብ ማድረግን አይርሱ። በሚቀጥለው ቪዲዮ እንገናኝ። ከልብ አመሰግናለሁ።